ሰላም የእግር ኳስ አፍቃሪዎች ወደ ቻናላችን እንኳን በደህና መጡ። ዛሬ ስለ 2026 የዓለም ዋንጫ እንነጋገራለን። ይህ በእግር ኳስ ታሪክ ትልቁ ውድድር ነው ተብሎ የሚጠበቅ ውድድር ሲሆን በ48 ሀገራት መካከል ለመጀመሪያ ጊዜ የሚካሄድ ውድድር ነው የ2026 የዓለም ዋንጫ። ይህም በሶስት ሀገራት ተከፍሎ የሚካሄድ ሲሆን በሜክሲኮ፣ ካናዳ እና አሜሪካ አስተናጋጅነት የሚደረግ ውድድር ነው። ይህ ውድድር ሶስት መክፈቻ ጨዋታዎች ሲኖሩት አንደኛው በሜክሲኮ፣ አንደኛው በካናዳ እንደዚሁም አንደኛው በአሜሪካ የሚደረግ ይሆናል። በጣም በአይነቱ ትልቅ ውድድር ነው ተብሎ የሚጠበቅ ውድድር ነው ይሄ ውድድር ማለት ነው። ሶ በዚህ ውድድር ላይ በርካታ ወጣት ተጫዋቾች እንደነ ላሚን ያማል አይነቶቹ የሚጠበቁ ሲሆን ትላልቆቹ ክርስቲያኖ ሮናልዶ እና ሊዮኔል ሜሲም የመጨረሻ ዓለም ዋንጫዎች ነው ተብሎ የሚጠበቅ ውድድር ነው። ሶ ሁላችንም በጉጉት የምንጠብቀው ይሄ ውድድር ከአራት ቀናት በኋላ ይጀምራል። ሰፋ ያሉ በርካታ መረጃዎችን ይዘን በዚህ ቻናል የምናቀርብላችሁ ይሆናል። ሶ ለእናንተ ዛሬ አንድ ጥያቄ አለኝ። ይህን ዓለም ዋንጫ ማን ያሳካዋል? አርጀንቲና ድሏን ትደግመዋለች? ብራዚል ከ2002 በኋላ ለመጀመሪያ ጊዜ ይህን ዋንጫ ታሳካዋለች ወይስ ፈረንሳይ የ2018 ገድሏን ትደግመዋለች? እንደዚሁም ደግሞ ፖርቹጋል ለመጀመሪያ ጊዜ በሮናልዶ የተመራች ዋንጫዋን ማሳካት ትችላለች? ዋንጫዎችን ማንሳት ይችላሉ የሚለውን ለእናንተ ጥያቄ አድርጌ አለፈዋለሁ። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልን። በርካታ መረጃዎችን በቀን በርካታ ጊዜ ወደ እናንተ የምናቀርብ ይሆናል ማለት ነው። መልካም ጊዜ